በሻቢያ ወረራ ጊዜ ባድመ ነበርኩና አንድ ቲም ነበር አብሮኝ የሚሰራ አንድ ቲም ነበር። አንድ የቤተክርስቲያን ስር ተቀምጠን ነው የምንሰራው። ቤተክርስቲያኗ ጀስት እንደ ጎጆ ቤት ነገር እቺን ቦታ የምታክል ጎጆ ቤት አስቡ እና ፊት ለፊት ተቀምጠን እየሰራን አንድ ሰው መጥቶ አለቃ ይፈልጋል ይጠራኛል። ከዚች ጋር ወደ ጎጆዋ ግማሽ ድረስ እንደው 30 ሰከንድ አንድ ደቂቃ አይሞላም እርግጠኛ ነኝ 30 ሰከንድ ስመጣ እዛ ቦታ መድፍ ያርፋል። መድፍ ሲያርፍ ሁሌም ስለሚያርፍ ሁሌም አቧራ ስለሚነሳ ሰው የሚገላል መስለኝም ጭራሽ እያራገፍኩ ዝም ብዬ መጥቼ ሰውየው ጋር እየተነጋገርኩ እያለሁ ሌላ ሰው መጥቶ ልጆች አልቀዋል ይለኛል። በ30 ሰከንድ ስመለስ ጎኔ የነበረው ልጅ አንገቱ ብቻ ነው የነበረው። አንደኛው አንድ እጅ ብቻ አንድ እግር ብቻ ምናምን ብቻ። እንዴት እንደሚጨልም አለመሞት እንዴት እንደሚያስጠላ ነግራችሁ አልችልም። አለመሞት በራሱ እንዴት ይሁሉ ሰው አንዴ አብሮ ተቀምጦ አሁን አብረን እያወራ በደቂቃዎች ውስጥ ሁሉም መሞት አይደለም ጎ ተበታትነው ማለት ነው። ማን እንደሆነ በማይታወቅበት ሁኔታ ታይቶ ስትተርፍ መኖር ያስጠላል። በኢትዮጵያ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ቡሬ ለኔ የተሰጠኝ ግዳጅ ጦርነት ጀመረ። ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል።